ኦ ዘተአርፎ ለዓለም በሚል ርዕስ ነው። ዓለሙን የምታሳርፈው ሆይ በሚል ርዕስ እንማማራለን። እስኪ በቤተ ክርስቲያን ትምህርት ምን ይባላል? መቆጣት የሚቻለው አራት ነገሮችን ነው። አንደኛ ራስን፣ ሁለተኛ አጋንንትን፣ ሶስተኛ የተማረውን ቀለም የሚያጠፋን ሰው፣ አራተኛ መናፍቃንን። ሰው ከተከበረበት ነው የሚውለው። ሰው ከበላበት ነው የሚያድረው። ሰው ከተወደደበት ነው የሚያድረው። ክርስቶስ ግን ወደ ተጠላበት ይመጣል። ዲያብሎስም ለክርስቶስ እንዲህ ብሎ መሰክሮለታል። ምንትኑ ዝንቱ ዘአውዶ ስብሐት ዘይተአተት ዝ ብሏል። የማይለይ ብርሃን ያለው ዘይነትግ ዝ ዘይሐስስ ዝ ማለት ነው ይላሉ ሊቃውንቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ የፀሐይ ጽድቃችን ምስራቅ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ በምስጋና ትጉሃን ሆነው የሚጠብቁን ቅዱሳን መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይደርብን። ክቡር አባታችን ሊቀ ጠበብት ጌራ ወርቅ ዋረ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የአድባራት አስተዳዳሪዎች፣ አባቶች፣ ወንድሞች፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከአሁን በፊት እንደሚገባ እናድርገው እግዚአብሔር በነቢያት ያናገረውን በሊቃውንት ያስተረጎመውን ከመምህራን የተማሩትን እንደሚገባን በቤተ ክርስቲያን ልሳን ያስተማሩን መምህር ቃለ ጽድቅን ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። ዕድሜ ይስጥልን። በቤተ ክርስቲያን ጠብቆ ያኖርልን። የቸርነት ባለቤት እግዚአብሔር ባለን ቀሪ ጊዜ ደግሞ የሚገባንን እንድንማር የምህረቱን ደጅም የልቡናችን ደጅም እንዲከፍትልን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል ኦ ዘተአርፎ ለዓለም በሚል ርዕስ ነው። ዓለሙን የምታሳርፈው ሆይ በሚል ርዕስ እንማማራለን። እስኪ በሉ እንጂ ዓለምን የምታሳርፈው ሆይ በሉ። የማይናገር ሰው አለ? እስኪ በዚህ ያላችሁት ዓለምን የምታሳርፈው ሆይ በሉ። ደግሞ አሁን እህቶቻችን በሉ። ደግሞ አንድ ላይ በሉ። ዓለምን የምታሳርፈው ሆይ በሉ። አዎ፣ በዚህ ርዕስ እንማማራለን ማለት ነው። ኦ ዘተአርፎ ለዓለም ምስጢረ ህዋ በዲበ መስቀልከ ዘአንተ አርአይከ ለነ። አቤቱ ዓለምን የምታሳርፈው ሆይ ስውር ምስጢርን በመስቀልህ ላይ አሳየህን ይላል። ይህንን ቃል የምናገኘው በመጽሐፈ ኪዳን ቅዳሴ እግዚእ የሚባለው ክፍል ላይ ነው።
ስለ መጽሐፈ ኪዳን ብዙ ነገር አልነግራችሁም። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከ80 አንዱ መጽሐፍ ቅዱስ ውስጥ አንዱ መጽሐፈ ኪዳን ይባላል። አሁን እናንተ በምታነቡት 81 ተብሎ በታተመላችሁ መጽሐፍ ቅዱስ ይሄንን ተጠርዞ አታገኙትም። 8 ከመጽሐፍ ቅዱሱ እናንተ በእጃችሁ ከያዛችሁት መጽሐፍ ቅዱስ ውጪ ኦርቶዶክሳዊት ቤተክርስቲያን መጽሐፍ ቅዱስ ብላ የምትቀበላቸው በዚህ ተካተው ያልተጠረዙ 8 መጻሕፍት አሉ። መጽሐፍ ቅዱስ ነው ይሄ ራሱ ማለት ነው። ከ8ቱ መጻሕፍት መካከል መጽሐፈ ኪዳን 2ቱን ይይዛል። 8 አልኳችሁ። ከ81 8 ሲቀነስ ስንት ይቀራል? 9 ነው የሚቀረው። ምንድን ነው 70? ስንት ነው የሚሆነው? 72 ነው። 73 ነው። 73 ይቀራል። እናንተ ጋር ያለው መጽሐፍ ቅዱስ 73 ነው። አንዱ በአንዱ ተካቶ ስትቆጥሩት 81 የሚባለው መጽሐፍ ቅዱስ ስትቆጥሩት 81 ይመጣል። ያ አይደለም 81፣ አንዱ በአንዱ ተካቶ ይቆጠራል። ለምሳሌ ተረፈ ኤርምያስ፣ ሰቆቃወ ኤርምያስ የሚባለው ይሄ ከትንቢተ ኤርምያስ ጋር ነው የሚቆጠረው። ምሳሌ ቅድም መምህሩ ያስተማሩት የሶስና ታሪክ እሱ ራሱ ከዳንኤል ጋር ገብቶ ነው የሚቆጠረው። ጸሎተ ሰለስቱ ደቂቅ ይሄን የመሰለው ሁሉ እየተካተተ ይቆጠራል ማለት ነው። ስለዚህ እንደዚያ ስለሆነ ተካቶ ተቆጥሮ 73 ነው የሚሆነው። 8ቱ በቤተ ክርስቲያን ነው የሚኖረው እና ቤተ ክርስቲያን ውስጥ እንግዲህ እነዚህን መጽሐፍት እናንተ አይደላችሁም፣ እኛ ራሱ ጨርሰን አላወቅናቸውም። ቢያንስ ሃይማኖቴ አልገባኝም ማለት ብትችሉና ሃይማኖት ለመለወጥ ምክንያት የሚኖራችሁ አንደኛ የተጠረዘላችሁን መጽሐፍ ቅዱስ ተምራችሁ ብትጨርሱት፣ ቀጥሎ ደግሞ ከዚያ ውጭ ያሉትን 8ቱን የሥርዓት መጻሕፍት ተምራችሁ ከዚያ በኋላ ባይገባችሁ ነበረ። ሳይጀምሩ መጨረስ ግን ፈጽሞ ነውር ነው በእውነቱ። ሳይጀምሩ መጨረስ፣ ሳይገቡ መውጣት፣ ሳይበሉ መጥገብ፣ ሳይለብሱ ሙቀት፣ እንዲህ ያለ ነገር አይደለም እንዴ? ነውር እኮ ነው። እንዴት ሳትገቡ ትወጣላችሁ? እንዴት ነው ሳትበሉ የምትጠግቡት? ሳታዩስ የምትመሰክሩት እንዴት ነው? ሃይማኖታችሁን የምትለውጡት ለምንድን ነው? ቤተክርስቲያንን ጨርስን ሳናውቃት እንኳን ዛሬ ሙተንም አናውቃትም በእውነቱ። ኋላ መንግሥተ ሰማያት ገብተንም እያወቅናት ለምንኖር እንጂ ቤተ ክርስቲያንን አውቆ የጨረሰ ሊቅም ጻድቅም የለም። ስለዚህ ከ8ቱ መጻሕፍት ውስጥ 2ቱ መጽሐፈ ኪዳን ቀዳማይ ካልአይ ይባላሉ። መጽሐፈ ኪዳን የሚባለው ጌታችን ኢየሱስ ክርስቶስ ከሞት ተለይቶ 40 ቀን ከተነሳ በኋላ 40 ቀን ለቅዱሳን ሐዋርያት ያስተማራቸው ነው። ከነዚያ ውስጥ አንዱ ቅዳሴ እግዚእ ይባላል። የጌታ ቅዳሴ የሚባለው ነው። ሁላችሁም እግዚአብሔር የተመሰገነ ይሁን አትጸልዩትም እንጂ 78 ባለ 78 መዝገበ ጸሎት የሚባል አለ። ለውዳሴ ከንቱ አንግታችሁት የምትዞሩት ማለት ነው። እዚያ ውስጥ ቅዳሴ እግዚእም አብሮ አለ አይደለም እንዴ? አሁን ሰው ከፍ ያለ አሁን ደግሞ መቼ ነው ካረሳው ባለ 93 ያሳተመም አሳታሚ አይቻለሁ አዲስ አበባ ሱቅ ላይ። እናንተ ከፍ ባለ ደግሞ ቀጥሎ ደግሞ አንዱን ሊጨምርና መንገደ ሰማይ እሱስ አለ መሰለኝ ወይ አንዱን ገር ሊጨምርና ባለ 103 ደግሞ ያደርጋል። ከፍ ያለውን ትገዛላችሁ። በቀይ ቢጫ አረንጓዴ ማይደር ታደርጉና ሳሳ ያለ ነጠላ አድርጎ ያንን ለውዳሴ ከንቱ አንግቶ መዞር ነው። የፈሪ ዱላ ማለት ነው። ፈሪ በአንዱም አይማታም፣ ስራው ዱላ መሰብሰብ ነው። የእናንተም እንደዚያው ነው። መጽሐቱን ማግበስበስ እና እዚያ ውስጥ ቅዳሴ እግዚእ አለ። ቅዳሴ እግዚእ የጌታ ቅዳሴ ነው። እዚህ ውስጥ ምን አለ መሰላችሁ? አቤቱ ዓለምን የምታሳርፈው ሆይ የሚል ቃል አለ። እሱ ከተናገረው ወደ ማን ነው እንዲህ ብሎ የሚናገረው? ክርስቶስ ከተናገረው በሉኝ ማለቱ ነው። ዓለምን የምታሳርፈው ሆይ በሉኝ። ምን በሉኝ ነው ያለ?
ዓለምን የምታሳርፈው ሆይ ምስጢረ ህዋ በዲበ መስቀል ካራ ይከደነ ዓለምን የምታሳርፍ ስለሆንክም በዕፀ መስቀል ላይ ተሰቅለህ ስውር ምስጢርን በመስቀልህ ላይ ገለጥክልን እያላችሁ አመስግኑኝ። እንዲህ እያላችሁ ስታመሰግኑኝ አሳርፋችኋለሁ ይላል። ኦ የሚለውን አባቶቻችን ይተረጉሙታል። ኦ በመጽሐፍ ቅዱስ በቤተ ክርስቲያን መጽሐፍ ማለት ነው። ኦ የሚለው ቃል ወይም ሆይ የሚባለው ቃለ አራይርሆ፣ ቃለ አክብሮ፣ ቃለ አንክሮ፣ ቃለ አይሰሮ ይባላል። አራት ትርጉም ነው ያላት። ኦ ሆይ የምትለው በአማርኛ ሆይ ተብላ የተፈታችው ቃለ አራይርሆ፣ ቃለ አክብሮ፣ ቃለ አንክሮ፣ ቃለ አይሰሮ አራት ፍች ያዛችሁታል? ይዛችሁታል? ዋሽ በጣም ጥሩ። ምንድን ነው ያልኩት? እንዴት ነው የምትዋሹት እናንተ? ብነውር እኮ ነው በእውነት በእግዚአብሔር ትዋሻላችሁ እንዴ? ቃለ አራይርሆ በሉ እንዳይጠፋችሁ። በቤተ ክርስቲያን ትምህርት ምን ይባላል? መቆጣት የሚቻለው አራት ነገሮችን ነው። አንደኛ ራስን፣ ሁለተኛ አጋንንትን፣ ሶስተኛ የተማረውን ቀለም የሚያጠፋን ሰው፣ አራተኛ መናፍቃንን። እነዚህ ሰዎች እነዚህን አካላት መቆጣት ይገባል። ስለዚህ የተማራችሁትን ስትጥሉ የመቆጣት መብት እግዚአብሔር ሰጥቶኛል ማለት ነው። ብሰድባችሁም መቆጣት አይቻልም። እንድቆጣችሁ እግዚአብሔር ፈቅዶልኛል። ተማሪዎች ትምህርት ሲያጠፉ ተቆጡ ብሎ እግዚአብሔር ፈቅዷል። አሁን እዚህ በኋላ እንደፈለኩ ምን አይነት ጅላጅሎች ናችሁ ልላችሁ እችላለሁ። መብቴ ነው ይሄ ማለት እግዚአብሔር የሰጠኝ። እናንተ መብታችሁን እስካልጠበቃችሁ ድረስ አይደለም። እሺ ቃለ አራይርሆ በሉ። እሺ ቃለ አክብሮ፣ እሺ ቃለ አንክሮ፣ ቃለ አይስሮ። ቃለ እስቲ በሉት አሁን። እሺ 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 ቃለ አይስሮ። ቃለ አራይርሆ ማለት ማሳዘን ማለት ነው። ማራራት ማለት ነው። ማራራት ማሳዘን፣ እግዚአብሔርን ልቡን መስበር ማለት ነው። እግዚአብሔር የሚሰበር ልብ የለውም፣ ግን እንዲያዝንልን ሆነን መገኘት ማለት ነው። ማራራት ሆይ አባታችን በሰማይ የምትኖር አይባልም። ሆይ አለው አያራራውም ያኛው ማለት ብሎ አባታችን በሰማይ የምትኖር ይባል አያራራው። ሆይ ያራራዋል ማለት ነው። ገጹን ወደኛ እንዲመልስ ያደርገዋል። ኦ እግዚእየ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ ሆይ ይላል ቄሱ። ጌታዬ ኢየሱስ ክርስቶስ እኔንም ሕዝቡንም ይቅር በል አይልም። ጌታዬ ኢየሱስ ክርስቶስ ሆይ እኔንም የሕዝቡንም ኃጢአት ይቅር በል ይላል። ሆይ ማራራት ነው። ልንጠራ አይገባንም። ልጆች ልንባል አይገባንም። ባሮችም እንኳ ቢሆን ለመሆን አይገባንም። ፈጽሞ በእኛ አንደበት ልትጠራ አይገባም። እንድንጠራ የፈቀድክልን በቸርነትህ ስለሆነ ሆይ ራራልን። ባጠፋነው ጥፋት ብቻ ሳይሆን ደፍረን አንተን በጠራንበትም ይቅር በለን፣ ራራልን፣ በምሕረት ዓይንህ ተመልከተን። ኢተዘኪረከ አበሳነ ወአናይሥሕከ ጌጋየነ፣ በምሕረትህ ከተዘከረን ይላል ቄሱ ሌሊት በሰዓታት። በደላችንን ኢተዘኪረከ እረስተህ፣ ምን እሱም ይረሳ ልብ የለው ትተኸው ማለት ነው። ወአናይሥሕከ ጌጋየነ፣ በደላችንን ንቀህ። አሁን ሕፃን ልጅ ጭቃ ተቀውቶ ቢመጣ የሚቆጣል? ማን ይቆጣል? ጭቃውን ልቅልቅ አድርጎ ሲመጣ ጎሽ 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 የኔ ልጅ ብለን እቅፍ። ከዚያ በባሰ ሁኔታ በደልን ተመልተን ስንመጣ እግዚአብሔር እቅፍ አድርጎ ይቀበላል። እንዲያ እንድንሆን ራራልን። በምሕረትህ ትትመየጠኒ ዓይንከ መሐሪት፣ ርሪት ዓይንህ ትመልከተን፣ ገጸ ምሕረትህን መልስልን ለማለት ሆይ እንለዋለን። እሱ አዛኝ ነው። ወሬያ ለሀገር ወበከያ፣ ኢየሩሳሌምን አይቶ አለቀሰላት ይላል። አልፈልግህም ላለች ሀገር የሚያለቅስ ከመድኃኔዓለም በቀር ማን ይገኛል? አልቀበልህም ለምትል፣ ላብላሽ እያላት ለምትራብ፣ ልፈውስሽ እያላት ለምትታመም፣
ላድንሽ እያላት ለምትሞት ለኢየሩሳሌም የሚያለቅስ ቸር ደግ በእውነቱ ማለት ነው። አይቶ አለቀሰላት። ኢየሩሳሌም ኢየሩሳሌም ተተቀትሎሙ ለነቢያት ወተበግሮሙ ለሐዋርያት ሚመጠን ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ዶርሆ እጎልያት አይተክነፊሃ። ነቢያትን የምትገያቸው የምትገድያቸው ሐዋርያት የምትወግሪያቸው ኢየሩሳሌም ዶሮ ጫጭቶቿን እቅፍ አድርጋ እንደምትይዝ በሙቀት ሃይማኖት ላጸናሽ ከተበተንሽበት ልሰበስብሽ መጥቼ ነበረ። ወባይቱ እያይመርኪ መዋዕለ ሰላምኪ፣ ነገር ግን የሰላምሽን ዘመን አላወቅሽም ብሎ ሀገርን አይቶ አለቀሰላት ይላል። ይሄ ነው ድንጋይ ለምታነሳበት የሚያለቅስ። አስተምሮ ሲጨርስ እኔ እኮ አሁን እዚህ ስመጣ ይኸው እየሰማችሁ ነው አይደል? እንዴት አቦ 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 እንደምባል እያያችሁ ነው። ክቡርነታቸው እየተባልኩኝ ማለት ነው። ሊቅነታቸው እየተባሉ የሌለኝ ሁሉ ማለት አባ ፍትልክ ብለህ እንዳትመጣ ብትሉኝ ፍትልክ አለን። እንኳንስ ፍትልክ አለን ብላችሁ ይቅርና በአግባቡ ባትንከባከቡኝ ዞር ብዬ አልመጣም። ሰው ከተከበረበት ነው የሚውለው። ሰው ከበላበት ነው የሚያድረው። ሰው ከተወደደበት ነው የሚያድረው። ክርስቶስ ግን ወደ ተጠላበት ይመጣል። ወደሚያስርቡት ይመጣል። ወደሚሰድቡት ይመጣል። ክደት ወደ ጸናበት ይሄዳል። ሰው አምናሃለው ሲሉት ከታመነበት ቤት እየሮጠ ይሄዳል። ደስ ደስ ይለው ይሄዳል። አንተ እኮ ታማኝ ነህ ሲሉት ይበልጥ ወደ ታመነበት ይሄዳል። አላዊ ነህ፣ ከሃዲ ነህ፣ ወንጀለኛ ነህ ሲሉት ስድዋን ላለመስማት በዚያ መንደር አያልፍም። ክርስቶስ ወደሚነቀፍበት ይሄዳል። አዛኝ ስለሆነ እውነተኛ ደግ ስለሆነ እግዚአብሔር መልካም ነው የሚባለው ፍጹም ማንነት እግዚአብሔር ብቻ ነው። ፍጹም ማንነት ሁከት የሌለበት ሰዎች በሚያደርጉት ነገር የእሱ ሰላም የማይታወቅበት። አሁን ለምሳሌ እኔ ስመጣ ሁሉም ሰው እዚህ እኔ አሁን ስመጣ እዚህ ያሉት ሊቃውንት አባቶች ካህናት በሙሉ ኩታቸውን ጋቢያቸውን እንዲያርገው ቁጭ ቢሉ ደሜ ይፈላል ነው የምላቸው። እውነቴን እኮ ነው የምነግራቸው። አይምሮዬ ይታወቃል። ምን ሰምተውብኝ ነው እላለሁ። እሱ ግን ምንም ብንሆን ሰላሙ የማይናወጽበት ሰላማዊ ባህሪ ያለው የባህሪው እስመ ስምከተ መለኮት ዘዲበ ህላዊሁ እይተነትን እንዛሃሉ ቦቱ በባህሪው ያለው ጽና መለኮቱ የማይናወጽበት የማይለይበት ወወቱ ብርሃን ዘይጠፍ። የኛ ህሊና አንድ ቀን ይበራል፣ አንድ ቀን ይጨልማል፣ አንድ ቀን ይቀናል፣ አንድ ቀን ርቱ ይሆናል፣ አንድ ቀን ይጣመማል። የእርሱ ግን ሁልጊዜ ብሩህ ባህሪ ክብሩ ሰው ቢሰድበው፣ ሰው ቢያዋርደው፣ ሰው ባይሰግድለት፣ ሰው ቢክደው የማይጎልበት ስለሆነ ዲያብሎስ ራሱ እስመ ማጸር እሙን ውእቱ ይላል መጽሐፍ። የጠላት ምስክር የታመነ ነው እንደተባለ ጠላት ከመሰከረ እውነት ነው። ጠላት ደግ ካለ ራ እንደው እንዲህ ያለው ጥፋቱ ነው እንጂ በዚህ በኩልስ ቢያሙት ያማል ካለ የጠላት ምስክር እውነት ነው። ዲያብሎስም ለክርስቶስ እንዲህ ብሎ መሰክሮለታል። ምንትኑ ዝንቱ ዘያውዶ ስብሐት ዘይተአተት ብሏል። የማይለይ ብርሃን ያለው ዘይነትግ ዘይሐስስ ማለት ነው ይላሉ ሊቃውንቱ። የማይጎድል ብርሃን ያለው፣ የማይጠፋ ብርሃን ያለው፣ የማይቀንስ ክብር ያለው ይህ ማን ነው? ዘለይፎቱ እይክል ልነካው የማይቻለኝ ይህ ማን ነው ብሎ መስክሮለታል። የማይጎድል ክብር ያለው እርሱ ነው። ስለዚህ እግዚአብሔር በእውነት ሩህሩህ በእውነት መሐሪ ስለሆነ ለኢየሩሳሌም ከማልቀስ በላይ ደግነት የለም። እግዚአብሔር መልካም ነው ያሰኘውም ስለዚህ ነው። አልዓዛርን አይቶ አለቀሰ። ወያሴስል አንባ እማይንቲሆም ይለዋል ባለራእዩ አቡ ቀለምሲስ። ከሚያለቅሱ ሰዎች ዓይን እንባን ያደርቃል።
እንባን ያብሳል የተባለለት ክርስቶስ ልቅሶኛ ሆኖ ከሰው ልቅሶ ሄዶ ለአልዓዛር ሲያለቅስ ፍጹም ደግ ሰዎች መራባቸውን አይቶ ያምህሩን ይሉ ሕዝብ ወይፈቅድ ይሁሩ ሩሃኔሆሙ እሊህ ሕዝብ ያሳዝኑኛል ጦማቸውን እንዲሄዱ አልፈልግም ብሎ የሚያዝን የሚራራ እየተራበ የሚመግብ እየተሰደደ ርስት የሚሰጥ እንደሱ ያለ ደግ ፍጹም መልካም አባት የት ይገኛል በእውነቱ? ስለዚህ እንዲህ በዚህ ርኅራኄው እንዲራራልን ከዚህ ሁሉ በላይ በኢየሩሳሌም ያደረገው ደግነት ፍጹም ነው። ፍጹም አሁን ያችን ሴት ውሃ ቀጂቱ ሴት እሷን ለማግኘት የ6 ሰዓት ጎዳና መንገድ ሰብሮ ሄዷል። ለአንዲት ሴት ነፍስ እኮ ነው። ለአንዲት ሴት አሁን እኔ እዚህ ስመጣ በሞንታርቦ አዋጅ ተነግሮ መምህራን ይመጣሉ ተብሎ ተቀስቅሶ እንደምታዩት 4 ሞንታርቦ ተጠምዶ ነው የመጣሁኝ። እሱ የ6 ሰዓት መንገድ በእግሩ ለአንዲት ውሃ ቀጅ ብሎ አንድ ውሃ ቀጅ ሊሰብክ ማለት ነው ሄደ። በቀትር ሰዓት ውሃ እየጠማው ወደ ኪሞ እግዚእ ኢየሱስ ደክሞት ለደካሞች ኃይል የሚሆን ጌታ እየደከመው ሄደ። ያቺ ሴት አስማንዲዮስ የሚባል ጋኔን በጭኗ ተቀምጦ ወንድ ስታገባ እየገደለባት 5 ሴት ገድላለች። እሷ አልገደለችም፣ ከበላይዋ ላይ ያለው ጋኔን ነው የሚገልባት። ከዚህ በኋላ ከሴቶች ጋር ውሃ እንዳትቀዳ ይች ነፍሰ ገዳይ እየተባለች ሴቶች ስለሚሳለቁባት ሴቱ ሁሉ ውሃ ቀርቶ ክትት ሲል በቀትር ሰዓት ነበር የምትቀዳ። ብሶቷን ያውቅላታል፣ ገመናዋን ያውቅላታል እና በ6 ሰዓት እሷ በምትመጣበት ሰዓት ሄደ። ተማሪዎቹ እንኳን እንዳይሰሙባት ገመናዋን ሂዱ እናንተ እርቧችኋል ምሳ ግዙ ብሎ ሰደዳቸው። ብቻዋን አድርጎ ብሶቷን ሰማላት። እለትሰምዑ ለሆሳሰ ልብ ያላቸው አባ ጊዮርጊስ ሥላሴን የልብን ሹክሹክታ የሚያዳምጥ እግዚአብሔር ነው። ሰው ካያያዝ ይቀደዳል፣ ካነጋገር ይፈረዳል እንዲባል የነገሩትን ሰምቶ መረጃ ሰብስቦ አጣርቶ ይፈርዳል። እግዚአብሔር ደግሞ የልብን መርምሮ ይፈርዳል። የአምር እግዚአብሔር ገቢረ ፍትሕ ይለዋል ቅዱስ ዳዊት። እግዚአብሔር ፍርድ ማድረግ ያውቃል። አንድም ብለው አበው እግዚአብሔር የፍርድ ገበሬ ነው። ፍርድ መዝራት፣ ፍርድ ማጨድ፣ ፍርድ መጠንቀቅ ያውቃል እግዚአብሔር። ስለሚያውቅም ገመናዋን ሸፍኖላት አታሎ አባብሎ መክሮ ዝቅ ብሎ ለምኖ የሚጠፋ የሚፈስ የሚደርቅ ውሃ ለምኖ የሕይወት ውሃ ራሱን ሰጣት። እንዲህ ያለ አዛኝነት ይገኛል? ስለማይገኝም እንዲህ ብለን እናመሰግነዋለን። መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ከአማልክት ከጣዖታት እንዳንተ ያለ ማን ነው? ጣዖታትማ እንኳን ስጋቸውን ቆርሰው ሊሰጡ እንኳን ደማቸውን አፍሰው ሊሰጡ ስጋችሁን ረዱልኝ የሚሉ አይደሉምን? እንኳንስ እነሱ ከቅዱሳንስ ቢሆን እንዳንተ ያለ ማን ነው? አንተን አማልክት ዘበጸጋ ብለህ ከሰየምካቸው ከቅዱሳንስ አንተን የሚመስል የት ይገኛል ተብሎ የተነገረለት ስለዚህ ነው። በዚህ ምሕረቱ ይራራልና። ስለ አንድ ነገር ልንገራችሁ። እግዚአብሔር ሩህ ነው ሲባል እጅግ በጣም አስደናቂ ነው። ይህን ለመረዳት በራሱ እግዚአብሔር ቸር ነው ይራራል የሚለውን ነገር ለመረዳት በራሱ ፍጹም ከሕሊናችን የራቀ ነው። ለምሳሌ አንድ ነገር ልንገራችሁ። በዚህ አጉል የሚከረፋ ሽታ ቢኖር ያ ሽታ የማያውከው ማን ነው? ያ ሽታ አይምሮውን የማይለውጠው ማን ነው? በዚህ በጣም የከረፋ ነገር ቢኖር ወደዚያ በኩል ማለፍ የሚወድ ማን ነው? እንዲህ ክፋት በእግዚአብሔር ዘንድ እንዲህ የከረፋን ለእኛ ቆሻሻ ከሚከረፋን በላይ ለእግዚአብሔር ባሕሪ ክፋት አይስማማውም፣ ፈጽሞ አይስማማውም። በዚያ ያ ክርፋታችን ግን እሱን አይረብሸውም። ልጆቼ ማለትን አያፍርም። በስማችን መጥራቱን አያፍርም። መሰብሰቡን አያፍርም። እቅፍ አድርጎ መደገፉን አያፍርም። የዲያብሎስን ክርፋት ዲያብሎስ ተደጋጋሚ በየቦታው እናገራለሁ ይህን ነገር። ዲያብሎስ በጣም 3 ዋና ዋና መገለጫዎች አሉት።
ትዕቢት፣ ቅናትና ምቀኝነት ይባላሉ። ዲያብሎስ በጣም እንደኔ ያለ የለም። እንዲያውም መጀመሪያ ምን እንዳለ ታውቃላችሁ? ይገርማል እኮ እኔ እግዚአብሔርን የምመስል ብሎ እንዲያውም ከዕለታት አንድ ቀን እበልጠዋለሁም ብሏል። ኋላ ተው እግዚአብሔር ያዋርዳል ሲሉት ምን እንዳለ ሰምታችኋል? እስቲ እንደኔ ያለ ፍጥረት ካገኘ እናያለን ብሎ ታበየ ይላል። ፍጹም ትዕቢተኛ ስለሆነ ማለት ነው። ወሶበ አንተ እያይኮትኮ ለዘፈጠረከ እምነበልባለ እሳት ወአውሎ ፈጠረ ህየንቴከ ሰብአ ዘማሬ እማይ ወእመሬት። ተመልከቱ፣ አንተን ተመልከቱ። እምነበልባለ እሳት ወአውሎ አንተን ከነፋስና ከእሳት ፈጥሮ ማለት መላእክት ከእሳትና ከነፋስ አልተፈጠሩም። እንደ ነፋስ ረቂቅ እንደ እሳት ፈጣን አድርጎ ፈጥሮ ማለት ነው። ባታመሰግነው አለ ፈጠረ ህየንቴከ ሰብአ ዘማሬ አንተን ሊዘልፍህ አንተን ከረቂቅ ፈጥሮ ባታመሰግነው ትቢያውን አንስቶ ካንተ በላይ አድርጎ ፈጥሮ ተመሰገነ ይላል መጽሐፈ መቃብያን። እግዚአብሔር ዲያብሎስን የመለሰው ምን በማድረግ ይመስላችኋል? ዲያብሎስን የዘለፈው ሰውን ከሱ በላይ አድርጎ በመፍጠር ነው። ትዕቢቱን ሰውን በመፍጠር ዘለፈው። አንዳንድ ጊዜ እንደኔ ያለ ግን ማን ነው ብላችሁ አታውቁም? ይላል እኮ በእውነቱ ማለት ነው። እንደኔ ያለ ማን ነው እኮ የማይል የለም። እኛ ቤትም አለ። ዲያቆኑም ቢሆን ቅዳሴውን በማይክ ሲቀሽረው አዳምጠኛል፣ አንተ እንዴት ነው ድምጽ ይሄ ማይኩ እንዴት ነው ወጥቷል ይላል። እንደኔ ያለ እንደው ማን ነው ይላል። እኔ እኮ ነኝ፣ እኔ እኮ በጣም ጥሩ ድምፀኛ ነኝ፣ ሁሉም ሰው እኔ ነኝ ይላል። እንደኔ ያለ ማን ነው? ችግር እኮ ነው። ሴቱም ትላላችሁ አይደል? እንዲያው የፈለገ መልከ ጥፉ ብትሆኑ እንዳንቺ ያለ መልከኛ በምድረ ገጽ አይገኝም ብትባሉ ደስታችሁ ነው። የሌላችሁን ሁሉ ማለት ነው። እኔ እኮ ይገርመኛል እኮ እንደማናውቅ እያወቅን እንዳንተ ያለ ሊቅ የለም ስንባል ተመስገን